ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው ስለ ሀብታሙና ስለ ሩሃማ ነው ይዤላችሁ የመጣሁት። እንግዲህ ጉድ ነው ጉድ። እንደዛ ሲፋጁ፣ እንደዛ ሲሆኑ፣ እንደዛ ሲባሉ፣ ስንት ነገር ሲሆኑ የነበሩ ሰዎች ዞረው ታርቀዋል ማለት ነው። ዞረው በአንድ ሆነዋል። ደስ ይላል። እርቅ በጣም ደስ የሚል ነገር ነው። ጸብ ለማንኛችንም ሰው ቢሆን ለማንም ሰው ቢሆን ደስ የሚል ነገር አይደለም። ጸብ ምኑም አያስደስትም እና እርቅ ደግሞ በጣም ደስ የሚል ነገር ነው። ስለታረቃችሁ ደስ ብሎናል። በመካከላችሁ ገብቶ በጣም ብዙ ሰው ሲያጣላችሁ ሲያፋጃችሁ፣ እናንተም የሰው ወሬ ስትሰሙ የሰው ወሬ ስትቀበሉ፣ እሷ በራሷ በኩል የሰው ወሬ ስትቀበል እና እሱ በራሱ በኩል የሰው ወሬ ሲቀበል ነው እንግዲህ ሲፋጁ እንግዲህ አይተናል። ሚዲያው ላይ አንድ ሰሞን በጣም በኃይለኛው መነጋገሪያ ሆነው ነበረ። እንግዲህ የዛሬ አመት ማለት ነው የዛሬ አመት ነው የተጣሉት እና ከስንት ፍጅት ከስንት ጦርነት ከስንት ጭቅጭቅና ንትርክ በኋላ በድጋሚ አሁን ዞሮ ተገናኝተዋል ማለት ነው። እንግዲህ እንዳያችሁት ከሆነ ወይም አይታችሁ ከሆነ አሁን በብዛት ሁሉ ቦታ ሁሉ ሚዲያ ላይ ተሰራጭተዋል። እኔ ግን እንግዲህ ሴፉ ላይ ቀርበው አይቻቸዋለሁ፣ አዳምጫቸዋለሁ። እንግዲህ እሷ በጣም 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 ግን አሳዝናኛለች። የእውነት በጣም ነው ያሳዘነችኝ። ማለት እሱም ቢያሳዝነኝ እሷ ደግሞ የበለጠ አሳዝናኛለች። የመታረቅ ከፍተኛ የሆነ ጉጉት ነበራት። በጣም ነበረ ከሱ መታረቅ የምትፈልገው። እኔ እንደሚመስለኝ አይምሮዋን ጸጽቷት ይሆናል። ያው ሰው ስንሆን በእኛ ህይወት ላይ ያለ መግባባት ያለ መስማማት ብዙ ጊዜ ይኖራል። ሰው አንድ ቤት ውስጥ ሲኖር መጣላት መጋጨት ያለ ነገር ነው። ግን ጸባችንን ጭቅጭቃችንን ወደ ጎን ትተን ወደ እርቁ ወደሚያስማማን ነገር መምጣቱ ነው ደስ የሚለው። በዚህ አጋጣሚ ግን እነሱ በተጣሉ ሰዓት በጣም ብዙ ነገር ስትናገሩ ብዙ ነገር ስትሳደቡ ያልወጣችሁ ያልተናገራችሁ ነገር የለም። በተለይ አንዳንዶቻችሁ ለእሷ አንቺ ሌባ ኩላሊቱን ሰርቀሽ ኩላሊቱን ዘርፈሽ በቃ እንጃ ምን ያላላችኋት ነገር አለ። አንቺ ሞላጭ፣ አንቺ ሌባ ያልተባለች ያልተሰደበች ነገር የለም። እሱ እኮ ኩላሊቱን ቢሰጣት ወዶና ፈቅዶ ፍቅር በነበሩ ሰዓት ሰላም በነበሩ ሰዓት ህዝብ አስገድዶት ወይም ህዝብ ግዳጅ ይዞት ሳይሆን ወዶና ፈቅዶን የሰጣት። ግን ደግሞ ሰው ስትሆኑ አንድ ላይ ስትኖሩ ሁልጊዜም ቢሆን ያለ መግባባት ይኖራል። ጸብ ሁልጊዜም ያለ ነው። በተለይ ደግሞ በሁለት በሚዋደዱ ሰዎች መካከል ጸብ ይኖራል፣ ያለ መግባባት ይኖራል እና እነሱም እንግዲህ በተጋጩ ሰዓት በጣም ብዙ ነገር ተብለዋል። በጣም ለጆሮ የሚሰቀጥጥ አንድ ሰሞን እንደውም የተጣሉበት ሰሞን ቲክቶኩም ላይ ሁሉም ሚዲያ ላይ በቃ አጀንዳ እሱ ነበረ የሚወራው ስለ እነሱ የምትሰደበው የሚጻፍላት ኮሜንት በጣም የሚሰቀጥጥ። እንደውም አይታችሁ ከሆነ ማለት ነው ለእሷ የሆነ በቃ ትችቱ መስመር የሳተ ሆኖ ጥርሷ የሆነ ወጣ ያለ ነው እና ጥርሷን ከሆነ አሻንጉሌት ጋር አመሳስለው ስለው በቃ እንትን የሆነ መሳለቂያ ሁሉ ሲያደርጓት ነበረ ማለት ነው። እግዚአብሔር እንግዲህ ጥርሷን እሷ ፈልጋ አይደለም፣ መልኳ እግዚአብሔር እሷ ፈልገው አይደለም አይደለ? እግዚአብሔር የፈጠረው ነገር ነው። እግዚአብሔር በፈጠረው መልክ ላይ እነሱ አስተያየት ሲሰጡ ሲሳለቁባት፣ ብዙ ነገር ሲሰድቧት ነበረ እና ያ ሁሉ ነገር አልፎ ያ ሁሉ ጭቅጭቅ ያ ሁሉ ንትርክ አልፎ ዛሬ ደግሞ አንድ ላይ ሆነዋል እና ጸብ፣ ጭቅጭቅ፣ ንትርክ ሁልጊዜ የሴጣን እንጂ የሰው አይደለም እና አሁን እንግዲህ የነፍስ አባት ተጨምሮበት ጓደኞቻቸውም ቤተሰቦቻቸው ተጨምሮበት እንግዲህ ታርቀዋል ማለት ነው። ስለታረቁ እኔ ደስ ብሎኛል። ሁልጊዜ የሚዋደድ ሰው ማንኛውም ሰው ሲጣላ ደስ አይልም። እኔ እንጃ ጥል የሚያስደስት ነገር ነው አይደለም። እና ዞሮ መታረቃቸው በጣም ደስ ይላል። እንግዲህ እሷ አብዛኛውን ነገር እሷ የተናገረችው ሴፉ ላይ እንግዲህ እሱ እንዳለው ከሆነ እኔ ዝም ስለምል ብዙ ጊዜ አልስቅም፣ ብዙ ጊዜ አልጫወትም፣ ዝምተኛ ስለሆንኩኝ ፊቴም ብዙ የሆነ የተፈታ ፊት ስላልሆነ ልደሰትም ልከፋም ብዙ ጊዜ ሰው አያቅም፣ የሩቅ ሰው አያቅም። ቀረብ ብሎ ያየኝ ሰው ነው የኔን ባህሪ የኔን ነገር ማወቅ የሚችለው ማለት እሱ እንደዚህ ሊል የቻለው እሷ በጣም ተደስታለች። ፊቷ ፈገግታ በፈገግታ ተሞልቷል እና ሴፉ እንግዲህ ሁልጊዜ
ጠያቂዎችን የሚጠይቃቸውን ማፋጠጥ፣ ደስ ደስ የሚሉ ጥያቄዎች መጠየቅ ይወዳል እና እሷ በጣም ተደስታለች። አንተ ለምንድን ነው ያልሳቅከው? ለምንድን ነው ፈታ ያላልከው ሲለው እንግዲህ እኔ ባህሪ እንደዚህ ነው። እኔ ምንም የተቀየርኩት ነገር የለም። እኔ ነኝ። እኔ ሀብታም ነኝ፣ አልተቀየርኩም። እና ይሄ የራሴ የሆነ ባህሪዬ ነው። ባህሪዬ ስለሆነ ነው ፊቴን አይተው ነው ያልሆነ ግምት የሚሰጡኝ ብለዋል። እና አዎ አንዳንድ ጊዜ እኛ ሰዎች የሰውን ፊት አይተን ውስጣቸውን ሳናቅ ውስጣቸውን ቀርበን ሳናይ የራሳችንን የሆነ ግምት እንሰጣለን ማለት ነው። እና እሱም ያው ሰው ፊቱን በማየት ነው እንደዚህ አይነት ግምት እየሰጠው። ብቻ ግራም ነፈሰ ቀኝ ስለታረቁ አንድ ስለሆኑ ደስ ብሎናል። በየሚዲያው ስትሳደቡ ስትሳለቁ፣ እሷ ላይ ሙድ ስትይዙ የነበራችሁ፣ በመልኳ ስዕል እየሳላችሁ ስትሳለቁባት የነበራችሁ፣ ስታንቋሽሾት የነበራችሁ፣ በተለይ ደግሞ ሴት ሆናችሁ እሷ ላይ ስትፈርዱ የነበራችሁ፣ የእውነት በጣም ብዙ ነገር ስትሏት ነበራችሁ እና አሁን ያ ሁሉ ነገር አልፈዋል። እንግዲህ አሁን ስትናገር እንደነበረው በዚህ ነገር የተነሳ ስራ ሁሉ እንዳጣች በየመስሪያ ቤቱ በየማስታወቂያ ድርጅቱ ስትሄድ አንቺማ ሌባ ነሽ፣ አንቺ እኮ ሌባ ነሽ፣ የኩላሊት ሌባ ነሽ፣ አንቺ ኩላሊትን የሚያክል ነገር ሰርቀሽ እንዴት ነው እኛ አምነን ድርጅታችን ልንሰጥሽ የምንችለው? እንዴት አምነን ድርጅታችንን እንሰጥሻለን? ኩላሊትን የሚያክል ነገር እየሰረቅሽ እንግዲህ እንደ ሌብነት ተቆጥሮ ማለት ነው። ይሄ እኮ ሌብነት አይደለም። በወቅቱ እሱና እሷ ፍቅር በነበሩ ሰዓት ወዶ ፈቅዶ የሰጣት ማን አስገደደው? እሷ መቼስ ሆዱን ቀዳ ኩላሊቱን ሰርቃ አልሄደችም። ወዶን የሰጣት ፈቅዶን የሰጣት የሰው እኛ ግን አመለካከታችን የምንናገረው ነገር ራሱ አናቅም። እና ስራ ራሱ ማግኘት አልቻልኩም። በዚህ ነገር የተነሳ ስራ ራሱ ማግኘት አልቻልኩም። በየቦታው በሄድኩበት ቦታ ሁሉ አንቺ ሌባ ነሽ፣ የኩላሊት ሌባ ነሽ ተብዬ ስራ ሁሉ ተከልክያለሁ፣ ስራ አላገኘሁም ብላ እየተናገረች ነበረ። እንግዲህ በጣም ያሳዝናል እውነት። በዚህ ነገር የተነሳ እንግዲህ እሷ ሁሉ ስራ አጣ ነበረ። ብቻ አሁን እንግዲህ ለእሷም ይህንን ቃለ ምልልሳቸውን አይታችሁ ይህንን የሴፉ ሾን አይታችሁ መቼም የስራ እድሏን እንደምትከፍቱ በሄደችበት ቦታ ስራ እንደምትሰጧት ተስፋ እናደርጋለን። እንግዲህ የነፍስ አባትና ጓደኞቻቸው ተጨምረው አስታርቋቸዋል። ስለተረቃችሁ እኛም ደስ ብሎናል። በተጣላችሁ ሰዓት እኛም አዝነናል። እንደ አንድ ኢትዮጵያዊ መጣላታችሁ አላስደሰተንም። አሁንም ዞራችሁ ስለተገናኛችሁ ስለታረቃችሁ አንድ ስለሆናችሁ ደስ ብሎናል። አሁንማ ቲክቶኩን እያጥለቀለቁት ነው። አንድ አይነት በአንድ አይነት ማች እየለበሱ በቃ አልኳችሁ ቲክቶክ እየሰሩ ነው። ብቻ ደስ ይላል። ስለተፋቀራችሁ ሰላም ስለሆናችሁ ደስ ብሎናል። የኔ ውድ ቤተሰቦች እንግዲህ ቪዲዮ ከተመቻችሁ ላይክ አርጉ፣ ሰብስክራይብ አርጉ። አዲስ ቻናል ነው፣ አበረታቱ። ላይክ አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ። ላይክ እና ሰብስክራይብ በማድረግ አበረታቱኝ። አዲስ ቻናል ነው፣ ድጋፋችሁ አይለየኝ። በያላችሁበት ሰላም ቆዩኝ። ወዳችኋለሁ። ባይ ባይ።